ሰላም ናችሁ? ሰላማችሁ ይብዛ። ይሄ ፕሮግራም እንዴት አንጀቴን እንደበላው አንድ እህታችን ይሄ ፕሮግራም የነ ናፍቂ ፕሮግራም ነው እና በጣም የምታሳዝን እህት ናት። የልጆቹ እናት ማለት ነው እና እንደኛው አረብ ሀገር ያለች እህት ናት። ግን በምን ያህል ጭንቀት ውስጥ ሆና ልጆቿን እንደምታሳድግ ያሳያል እና በጣም ታሳዝናለች። ባለቤቷ ሲናገር ያማታል እና ያን ሁሉ ችላ ነው እንግዲህ ዋጋ እየከፈለች ያለችው። የአረብ ሀገር ሴት ሲባል እንግዲህ ቀለል ተደርጎ በአፍ ላይ ይቀላል ለማለት ለመናገር እና ስንት አይነት ዋጋ እየተከፈለ እንደሚሰራ በእውነት የሚያሳይ ነውና እንዴት እንዳሳዘነችኝ ልጆቿን በደንብ ማናገር እየፈለገች ሰዎቿን መጡባት መሰለኝ። ቻው ብላ ሄደች። ልጆቿም ተሳቀው ማናገር እየፈለጉ በቃ እየተፈላለገ ሰው ብቻ በጣም ይከብዳል፣ ቃላት ያጥራልና ናፍቆት ራሱ በእንባ ነው። በቃ ስልኩን ማውራት አቅቷት አይታችሁ እንደሆነ ቪዲዮ ለጓደኛዋ ነው አሳልፋ የሰጠቻት ስልኩን ማለት ነው። እና በጣም አዝና ማለት ነው። እና በዚህ አጋጣሚ የእነሱ ፕሮግራም በጣም በቃ የድሮ ኢትዮጵያዊነታችንን የሚዳስስ ነው እና በዚሁ ይቀጥሉ። በጣም ደስ የሚል ፕሮግራም ነው ፕሮግራማቸው እና በጣም አሳዘነችኝ። የልጆቹ እናት በጣም አንጀቴን ነው የበላችኝ። ማለት በቃ እንግዲህ ችግር ነው፣ ሁላችንም ከሀገር ስንወጣ ችግርን ለማሸነፍ ነው። ቢኖረን እያንዳንዳችን ያው ከቤታችንም አንወጣም፣ ግን ያለው ነገር በጣም ያሳዝናልና እግዚአብሔር አቅም ጉልበት ይሁነን ለሁላችንም እላችኋለሁ። ወዶቼ ሰላም ሁኑልኝ።